ለመጀመሪያ ጊዜ ንግግር እንዳረግ አንድ ትልቅ መድረክ ላይ ተጋበዝኩ። በጣም እድለኝነት ነው። እውነት ለመናገር እስካሁን ስንቶቻችሁ ትላልቅ መድረኮች ላይ ንግግር እንድታደርጉ ተጋብዛችሁ ይሆን? ስንት ጊዜ ከስንት ፍላጎት በኋላ በትናንትናው ዕለት አንድ ትልቅ መድረክ ላይ ንግግር እንዳደርግ ተጋብዣለሁ። እዚህ ላይ ምን ኤክስፒሪየንስ አደረግኩኝ? እናንተስ እንደዚህ አይነት ትላልቅ መድረኮች ላይ ተጋብዛችሁ ታውቃላችሁ? ተጋብዛችሁ ንግግር እንድታረጉ ከተጋበዛችሁስ ምን አይነት ስሜት ተሰማችሁ? ይህንን የጠየኩበት ምክንያት አንድ ትልቅ ቁም ነገር ስላለኝ ነው። ለእናንተ ውድ ለዩቲዩብ ቤተሰቦች የማጋራው ነገር ሁልጊዜም ታውቃላችሁ፣ ቀልድ ጨዋታ እንዳለ ሁሉ ቁም ነገር አንዳንዴ ትክክለኛ ለህይወት ስንቅ የሚሆን ነገር ማጋራት በዛ ልምምድ ውስጥ መሆን ትልቅ ነገር ነው። ሁሉም ሰው የማደግ የመቀየር የመሻሻል ፍላጎት አለ፣ ሁሉም ሰው ናቹራሊ። ነገር ግን ብዙ ሰው ላይ ይሄ ፍላጎት ብቻ እንጂ ፕራክቲካሊ ያንን ነገር ወደ ለህይወት ወደሚጠቅም ነገር ለመቀየር የምንሄድባቸው መንገዶች በጣም ውስን ናቸው። ትናንት በዚህ መድረክ ላይ ተጋብዤ ከተሰማኝ ስሜት it was my first time in my life ምላችሁ በጣም ትልቅ መድረክ ስለነበረ ነው። honestly speaking ምናልባት እስኪ እናንተ በእንደዚህ አይነት መድረክ ላይ ብትሆኑ ምን አይነት ስሜት ሊሰማችሁ ይችላል ብዬ እያሰብኩ ነው። እናንተም ራሳችሁን ጠይቁ። ይሄ ከመማርም በጣም ያልፋል። በትምህርትም ሆነ በሌሎች ነገሮች በጣም ጎበዝ ከመሆንም ያልፋል። ይሄ ራሱን የቻለ አንድ ትልቅ ክህሎት ነው። ይህንን ተምሬያለሁ። ስለዚህ ቀጣይ ባሉ የህይወት ምዕራፎች ወይም ቀጣይ ባለ የህይወት እንቅስቃሴ ውስጥ እና የላይፍ ጆርኒ ውስጥ ይህንን እንደ አንድ ስንቅ ማካተት እንዳለብኝ ተረዳሁኝ። ለምን መስላችሁ? የሆነ ቦታ ላይ ሆኖ ስራዎችን ማከናወን፣ በትክክል የተሰጠን ስራ ደሊቨር ማድረግ፣ ፋይናንሻሊም ሆነ የተለያዩ ቦታዎች ላይ ትልቅ ቦታዎች ላይ መድረስ ትክክል ነው። it's good ትልቅ ነገር ነው። ነገር ግን ያንን ያለፍንበትን የህይወት ምዕራፍ የምንሰራውን ነገር ለሰዎች ማጋራት መቻል፣ በእንደዚህ አይነት መድረኮች ላይ ተገኝቶ ለሰዎች ማስተላለፍ፣ ራስን ማስተዋወቅ መቻል ትልቅ ድፍረት፣ ትልቅ አቅም ይጠይቃል። እና በእንደዚህ አይነት እዚህ መድረክ ላይ ከታዘብኩትና ከተማርኩት ነገር የተወሰኑትን አጋራችኋለሁ። በእርግጠኝነት እኔን በግል የምታውቁኝ ቤተሰቦች ትኖራላችሁ፣ የዩቲዩብ ቤተሰቦች። እኔ በንግግር በማድረግ የምታማ አይነት ሰው አይደለሁም። እውነት ለመናገር ንግግር ላይ የምታማ ሰው አይደለሁም። ትላልቅ መድረኮች ላይ ንግግር ባላደርግም ፐርሰናሊ ከሰዎች ባለኝ ግንኙነት ግን ድፍረቴ ንግግር ለማድረግ ከሰዎች ጋር ያለኝ ተግባቦት እጅግ በጣም ጥሩ የሚባል አይነት ነው። ነገር ግን ትናንት የገጠመኝ ፈተና በጣም ትልቅ ፈተና ነው። እውነት ለመናገር እኔ ንግግር ለማድረግ ወደፊትም ቢሆን በጣም ትላልቅ መድረኮች ላይ ንግግር ለማድረግ ከሚፈልጉ ሰዎች አንዱ ምሳሌ ፕሬዚዳንት ባራክ ኦባማን ከሚያደንቁ ሰዎች አንዱ ነኝ። ምናልባትም በግል የምታውቁኝ ሰዎች ንግግርህ የባራክ ኦባማን ለማስመሰል ነው የምትናገረው የምትሉኝ ጓደኞችም ነበራችሁ፣ በስራ የምታውቁኝ። ያ ኦፍ ኮርስ ምናልባት ተጋብቶብኝ ይሆናል። ያንን ለምን ብዙ ጊዜ የባራክ ኦባማ ንግግሮች በዛ በፕሬዚዳንሻል እንትኑ ጆርኒው ላይ ያለ የሚያደርጋቸውን ትላልቅ ንግግሮች መድረክ ላይ የሚያደርጋቸው ንግግሮች በጣም ከሚከታተሉ ሰዎች አንዱ ነኝ። ሌላም የነ ጆን ኤፍ ኬኔዲን የነ ዶክተር ማርቲን ሉተር ኪንግን እና ሌሎችንም ትላልቅ መድረክ ላይ ወይም ትላልቅ ንግግር ያደርጋሉ። ለምንድን ነው ይህንን ሳደርግ የነበረው ብዬ ራሴን ስጠይቅ ላይክ እንደዛ አይነት ፍላጎት ስለነበረኝ ነው። ትናንት ይህንን የመጀመሪያውን እድሌን ሳገኝ እውነት ለመናገር ይመጣል ብዬ ወይም ይሄ እድል በዚህ አጭር ጊዜ ውስጥ ይመጣል ብዬ አላሰብኩም ነበረ። ግን
ህይወት እየተቀየረ ነው። በጣም እያደግኩ ነው። በህይወት ምዕራፊ ውስጥ እየተሻሻልኩ ነው ማለት ነው ብዬ ራሴን አገኘሁት። እንዲሁ ኦቨርናይት እዚህ አይደረስም። ንግግር እንዳደርግ ስጋበዝ ከተፈታተነኝ ነገር አንዱ የእውነት በጣም ያስፈራ ነበር። ነገር ግን እንዴት ማኔጅ አደረግኩት? እንዴት ይህንን መድረክ ማኔጅ ያደረግኩበትን ነገር ነው ልነግራችሁ የፈለግኩት። ሌላውን ነገር ተውት። ይህንን እኔ መድረክ አቀረብኩኝ ይህንን አወራሁ ምናምን ለማለት አይደለም። የት እንደሆነም አልነግራችሁም። ምን እንዳወራሁም እሱን አልነግራችሁም። ለምን? እሱ ለእናንተ አሰርች ኢምፖርታንት አይደለም። ኢምፖርታንቱ ነገር ይህንን መድረክ እንዴት ማኔጅ ያደረግኩት ነው። እንዴት ማኔጅ ያደረግኩት ነው። እንዴት ነው ንግግር ያደረግኩት በዛ ትልቅ መድረክ ላይ ከመጀመሪያው ጀምሮ መድረክ ላይ ያንን ነገር እንዳደርግ ንግግር እንዳደርግ ስጋበዝ ስሜ ሲጠራ ቀጣይ ተናጋሪያችን መልሰው ሞገሴ ነው። ስለዚህ እባካችሁ ወደ መድረክ ተቀበሉት ብሎ በጭብጨባ ምናምን ሲደረግ ዱ ዱ ዱ አይ ፈተና። ኦነስትሊ ነው የምነግራችሁ። ልብ ምቴ ትንሽ ጨመረ። ዱ ዱ ዱ ስል ይሰማኛል። ዋይ ይሄ ነገር ለምን ሆነ ነው? መጀመሪያ ኖርማል የነበረው አት ኖርማል ስቴት ላይ የነበርኩ ሰው ይሄ ነገር ለምን ሊፈጠር ቻለ? ለምን ሆነ ብዬ ራሴን ስጠይቅ it was a new experience አዲስ ኤክስፒሪየንስ ስለነበረ ነው። ካሜራ አለ ከፊት ለፊታችሁ የተደቀነው አዲስ ካሜራ ነው። ለእናንተ አይናችሁ በዛ ውስጥ ተናግራችሁ አታውቁም። ማይኩ ይህንን ማይክ ይዞ ማውራት አዲስ ነገር ነው። ላይክ ትልቅ ማይክ ነው። እንደዚህ ማይኩን ይዛችሁ ስታወሩ it's new for you። ከፊት ለፊታችሁ ያሉ ኦዲየንሶች አሉ። አዳዲስ እንግዶች ላይናችሁ አዲስ የሆኑ እንግዶች አሉ። so the whole እዛ ላይ ያለው ቦታ ለእናንተ አዲስ ነው። አይናችሁ አዲስ ነገር ነው ያያሉ። ከዛ አዲስ ከሆነ ክስተት ጋር መለማመድ ራስን ማለማመድ እና መጀመሪያ ያንን አዳፕት አድርጎ ወዳቀዳችሁት ነገር አምሯችሁ ወዳለውና ወደ የተዘጋጃችሁበትን ንግግር ማድረግ ቀላል ነገር አይደለም። ሶ መጀመሪያ የተፈታተነኝ ነገር ራሴን መቆጣጠር ነበረብኝ። I was about to controlling myself። በጣም ኮንትሮል ለማድረግ ራሴን ማይኩ ተሰጥቶኝ ራሴን for 2 minutes maybe 2 minutes I don't know ወይም 1 minute ምናምን just hold አደረኩት። ሆልድ አድርጌ I was observing the surrounding ኦብዘርቭ እያደረኩ ነበር። ያ it gives me time ራሴን ኮንትሮል እንዳደርግ ጊዜ ሰጠኝ። ያንን ጊዜ ያገኘሁኝ ማለት ነው። ስለዚህ ያንን ጊዜ ካገኘው በኋላ ናው ትንሽ የድንጋጤው መንፈሱ ያለመረጋጋት የዛ ላይ ቦታ ላይ ትንሽ የፍርሃት ስሜቱ እየለቀቀኝ ሲመጣ ሰው አሁን መናገር ጀመርኩ ማለት ነው። ስናገር አሁንም የንግግር ፍሎው ወይም እኔ እንዳሰብኩት አይነት ነገር ይሄ ተቀነባብሮ በትክክል የተሰካካ አይነት ንግግር ውስጥ አልነበርኩም። for the first 2 minutes ለምንድን ነው ብዬ ስል I was in a hurry to speak በጣም እየተጣደፍኩ እንደነበር አገኘሁት። ይሄንን የምትረዱት ባይዘው ይሄኛውን ዝም ብላችሁ የምትረዱት ነገር አይደለም። የምናገረው ነገር ትክክል ነው ወይስ አይደለም፣ ፍሎን ጠብቋል አልጠበቀም የሚለውን ነገር ላይ ከኦዲየንስ ወጣችሁ ከናንተም ጋር ከራሳችሁ ጋር ስትነጋገሩ ራሳችሁን እዛ ውስጥ ታገኙታላችሁ፣ ቤቱን ታገኙታላችሁ። ያ ፓተርን ሲገባችሁ በጣም እየፈጠንኩ ነው ስትብላችሁ መፍጠናችሁ ከታወቃችሁ you hold on, you calm down ራሳችሁን ትቆጣጠሩና ረጋ ትላላችሁ። ረጋ ስትትሉ የምትናገሩት ነገር አንደኛ ይሄ የሚርገበገበው ነገር እዚህ ላይ ድንጋጤም ካለ የድምጽ መቆራረጥ ምናምን ካለ እሱ ማኔጅ ይደረጋል። ከዚህ ልምድ ያገኘሁት ነገር ምንድነው?
አንደኛ የትኛውን ቦታ ላይ ንግግር ስታደርጉ for the first minute at least single minute ራሳችሁን የምታረጋጉበት ሰዓት ነው። በቃ it's new for you, everything is new for me፣ ሁሉ ነገር አዲስ ነው። ከዛ አዲስ ነገር ጋር ራሳችሁን የምታስተዋውቁበት ሰዓት ነች ያቺ single minutes። then ሁለተኛው ነገር ምንድነው? በእርጋታ ለመናገር መሞከር። በጣም ተረጋግታችሁ ምላችሁ የጎተታችሁ እንደው ንግግሩን መጎተትም ሳይሆን አሰልች ይሆናል። በጣም ከተጎተተ ንግግሩ አሰልች ነው የሚሆነው። በጣምም ሳይሆን ግን በእርጋታ ይሄ ማድረጋችሁ ለምን ይጠቅማችኋል? ራሳችሁን እንድትቆጣጠሩ ፎር ሜቢ ለሚቀጥሉት 5 ደቂቃዎች ራሳችሁን እንድትቆጣጠሩ ጊዜ ታገኛላችሁ። ዋንስ ራሳችሁን ከተቆጣጠራችሁት በኋላ that's okay፣ ወደ ትክክለኛው ፓተርን ትገባላችሁ ማለት ነው። እኔ ትናንት በእንደዚህ አይነት መድረክ ላይ ተጋብዤ ያደረኩት ንግግር ይሄንን ይመስል ነበረ። ምናልባት ቀጣይ እናንተ ምን አይነት ገጠመኛላችሁ? ከዚህ በፊት ትላልቅ መድረኮች ላይ እንደዚህ አይነት ንግግሮችን አድርጋችሁ ታውቃላችሁ? ከሆነስ ምን አይነት ልምድ አለ? ምን አይነት ኤክስፔሪየንስ አለ? ምን የምታጋሩን ነገር አለ? ለኦዲያንሱ የሚሆን እንግዲህ ይሄ ቤተሰብ እርግጠኛ ነኝ በጣም ኮሚትድ የሆነና ለማደግ ለመቀየር የሚፈልግ ቤተሰብ ስለሆነ ለዚህ ቤተሰብ የምትሉት ነገር ሳለ እናንተስ ምን አይነት ልምምድ ውስጥ ናችሁ? ወይስ ስቲል ናው እንደዚህ አይነት የንግግር ክህሎቶችን ማኔጅ ለማድረግ እየተቸገራችሁ ነው ወይ የሚለውን ነገር ላይ ሐሳብ ካላችሁ ሐሳባችሁም ነይ። ነገር ግን ይህንን ቤተሰብ በመጀመሪያ ካልተቀላቀላችሁ ቤተሰቡን በመቀላቀል ይህንን የዩቲዩብ ቻናሌን ጆይን በማድረግ ሰብስክራይብ በማድረግና እንዲሁም የደወሉ ምልክቱን በመጫን ቤተሰብ እንድትሆኑ አደራ እላለሁ። ማች ላቭ። ታንክ ዩ ሶ ማች።